ሰላም ጤና ይስጥልን። እንኳን ወደ ዩቲዩብ ቻናላችን በደህና መጡ። በዛሬ ፕሮግራማችን ዓለም ላይ በአካል ግንባታ ወይም ባዲ ቢልዲንግ ትልቅ ዝናን ስላተረፈው ሮኒ ኮልማን ልንነግራችሁ ወደድን። ሮኒ ኮልማን እንዴት ወደ ባዲ ቢልዲንግ እንደተቀላቀለ፣ በምን አይነት ህመም ውስጥ እንዳለፈና ታላላቅ ውድድሮችን እንዳሸነፈ፣ ከዚህም ሁሉ በኋላ አሁን ያለበትን ሁኔታ እናስቃኛችኋለን። እንደምትወዱትና ትምህርት እንደምታገኙበት ተስፋ እያደረግን ወደ ዝግጅታችን እናልፋለን። በዚህ የባዲ ቢልዲንግ ዓለም ጥቂት ሰዎች ብቻ ናቸው እንደ ሮኒ ኮልማን ገነው መውጣት የቻሉት። ጥንካሬው አስደማሚ፣ ተክለ ሰውነቱም አቻ የማይገኝለት ሰው ነው። ነገር ግን ይህ ሁሉ በቀላል የተገኘ አልነበረም። ይህ የሮኒ ኮልማን ዘ ኪንግ ታሪክ ነው። እንደ አውሮፓውያን አቆጣጠር በሜይ 13 1964 በሞንሮ ሉዚያና ከአነስተኛ ገቢ ያላቸው ቤተሰቦች የተወለደው ሮኒ ኮልማን ከእናቱ ጋር አደገ። ቆይቶም የስፖርት ዝንባሌ ያሳየ ቢሆንም በአካውንቲንግ ዲግሪ ከግራምሊን ዩኒቨርሲቲ እንደተመረቀ ይነገርለታል። ይሁንና ሕይወት ከኮሌጅ በኋላ ለሮኒ ኮልማን አልጋ ባልጋ አልነበረችም። ከፖሊስ አባልነት እስከ ባዲ ቢልዲንግ ኮከብነት። ሮኒ ኮልማን ከተመረቀ በኋላ በአካውንቲንግ ዘርፍ ስራን ለማግኘት ብዙ ደክሟል። በስተመጨረሻም በአርሊንግተን ቴክሳስ በፖሊስ ኦፊሰርነት ተቀጠረ። ታዲያ በዚህ ጊዜ ነበር አብሮት የሚሰራ ወዳጁ በአካባቢው ወደሚገኝ ስፖርት ቤት እንዲሄድ ሐሳብ የቀረበለት። እንደመታደል ሆነና የዚህ ስፖርት ቤት ባለቤት የሆነው የቀድሞ ቦዲ ቢልደር ብራያን ዶብሰን ሮኒ ኮልማን ላይ ያለውን አቅም በማየት የዕድሜ ዘመን ነፃ የስፖርት ቤት አባልነት እንደሚሰጠው፣ ይህንም የሚያደርግለት በቦዲ ቢልዲንግ ውድድር ላይ ለመሳተፍ ፈቃደኛ ከሆነ ብቻ እንደሆነ ያሳውቀዋል። በዚህም ሮኒ ኮልማን ያለማቅማማት ተስማማ። ከዚያም እንደ አውሮፓውያን አቆጣጠር በ1990 የመጀመሪያውን ሚስተር ቴክሳስ ውድድር አሸነፈ። ይህም ትልቅ መነቃቃት ፈጠረለት። ሮኒ ኮልማን በ1992 ፕሮፌሽናል ቦዲ ቢልዲንግን መቀላቀል የቻለ ቢሆንም የሚስተር ኦሎምፒያ አሸናፊ ለመሆን ግን ዓመታት ፈጅተውበታል። እንደ አውሮፓውያን አቆጣጠር በ1998 ሁሉም ነገር ተቀያየረ። ሮኒ ኮልማን በዘመኑ ጠንካራ ተፎካካሪ የነበረውን ፍሌክስ ዊለርን አሸንፎ ሚስተር ኦሎምፒያ በመሆን ዓለምን ማስደመም ጀመረ። ከዚህም እንደ አውሮፓውያን አቆጣጠር ከ1998 እስከ 2005 ባሉት ተከታታይ ዓመታት ሮኒ ኮልማን 8 ጊዜ ሚስተር ኦሎምፒያ መሆን ችሏል። ይህ ሰው በአስደናቂ ተክለ ሰውነቱ ብቻ አልነበረም የሚታወቀው፣ ይልቁንም እጅግ ከባድ የሆኑ በእጅና በእግር የሚገፉ ክብደቶችን የማንሳት አቅም ነበረው። በስልጠና ወቅት ባዲ ላይት ዌይት ቤቢ and nothing but peanut በማለት ራሱን የሚያነቃቃበት መንገድ እውቅናን አትርፎለታል። ሮኒ ኮልማን ጨዋ ተጫዋችና ብርቱ ሰራተኛ በመሆኑ ከተክለ ሰውነቱ በላይ ብዙ አድናቆትን አስገኝቶለታል። ይህ ብርቱ ሰው በቀን ከ5000 እስከ 6000 ካሎሪ ይመገብ የነበረ ሲሆን ይህንን በቀላልና ተከታታይነት ያለው መንገድ ያደርግ ነበር። የሮኒ ኮልማን መስዋዕትነት እጅግ ከባድ የሆኑ ክብደቶችን በሚያነሳበት ወቅት የሮኒ ኮልማን ሰውነት አደገኛ የጀርባ አጥንት ጉዳት ያስተናግድ ነበር። በዚህም የተነሳ በተደጋጋሚ የጀርባና የአንገት ቀዶ ጥገና፣ የዳሌ ሕክምናና ከባድና ስር የሰደደ ወይንም ክሮኒክ ዲዚዝ እያስተናገደ ይገኛል። በስተመጨረሻም ያለ ረዳት መንቀሳቀስ ባለመቻሉ ዊልቸር ወይም ክራንች ለመጠቀም ተገዷል። በዚህ ሁሉ ታዲያ ሮኒ ኮልማን የመጸጸት ስሜት የለበትም። ይልቁንም እድሉን ባገኝ እንደገና ሁሉንም በተመሳሳይ ሁኔታ እሰራለሁ ይላል። ሮኒ ኮልማን ከዓለም አቀፍ ውድድሮች ከተሰናበተ በኋላ በማህበራዊ ሚዲያ ላይ በሚያደርጋቸው ንቁ ተሳትፎች ለብዙዎች ብርታትንና መነቃቃትን እንዲሁም የስልጠና ስልቶችን በማስተማር ላይ ይገኛል። በዚህም ታላቅ የጥንካሬ ተምሳሌት ተደርጎ ይወሰዳል። ውድ የከፍትፍቱ ዩቲዩብ ቻናላችን ተከታታዮች ለዛሬ በህመም የተገነባ በዓላማ የጠነከረ ማንነት በሚል ስለ ሮኒ ኮልማን ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በቀጣይ በሌሎች አዝናኝና አስተማሪ ፕሮግራሞች ለመመለስ ያበረታን ዘንድ ላይክ፣ ሼር and ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጠየቅናችሁ። ሰላም።